የሰው ልጅ ከሞተ በኋላ በሶስተኛው ቀን ጥፍሩ መነቃቀል ይጀምራል። በአራተኛው ቀን ጸጉሩ ይራገፍና ጭንቅላቱ ባዶ ይቀራል። በአምስተኛው ቀን አእምሮ እንደ ቅቤ መቅለጥ ይጀምራል። በስድስተኛው ቀን ቆዳው ጠቁሮ መላላጥ ይጀምራል። በሰባተኛው ቀን የውስጥ አካሉ ሁሉ ይበሰብስና እጅግ በጣም መሽተት ይጀምራል። በስልሳኛው ቀን ሥጋ ሁሉ ሸሽቶ ብዙ አጥንቶች ብቻቸውን ይቀራሉ። ይህንን መራራ እውነት እያወቅን ከኩራት፣ ከስግብግብነት፣ ከክፋት፣ ከጥላቻ፣ ከራስ ወዳድነት፣ ከተንኮል ብንርቅ ይሻላል። በነገሮች ሁሉ ትሑት እንሆን። በሰዎች ሕይወት በጎ ተጽዕኖ ለመፍጠር እንትጋ። ይህች የምናያት ሕይወት ከንቱ ናት። ይህች ዓለም ጊዜያዊ ድንኳን ናት። በዚህች ዓለም ሰዎች እርስ በርስ የሚተላለቁት ለሁለት ነገሮች ብቻ ነው፣ ለሥልጣንና ለሀብት።